አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እንዴት ናችሁ ጋይስ? ደህና ናችሁ ወይ? ዛሬም በአዲስ ቪዲዮ መጥቻላችኋለሁኝ ማለት ነው። ያው ስለ ዩቲዩብ አንዳንድ ነገር የማውቀውን ሸር ላደርጋችሁ ብዬ ነው እና ያው ሰሞኑን እንደምታውቁት ዙረት ላይ ነኝ እና አንዳንድ በጣም ቀለል ያሉ ጥያቄዎችን አካብደው የሚጠይቁ እህቶች ያለሁኝ አዲስ ጀማሪ ዩቲዩበሮች ማለት ነው እና የማውቀውን ለምን ሸር አላደርጋቸውም ብዬ ነው ይሄንን ቪዲዮ የምቀርጸው ማለት ነው። የሀገሬ ልጆች ያው ዩቲዩብ በጣም ከባድ ነው። እኔ ያን ያህል እውቀት ኑሮኝ አይደለም፣ ግን የማውቀውን የማታውቁት እናንተ ወይም ደግሞ በጣም ትልቅ ነገር አድርጋችሁ የምታስቡት ግን ትንሽ ቀለል ያለ ነገር በራሳችን የምናውቀውና ራሳችን ችግርም ካለበት መፍታት የምንችለው ቀላል ነገር እንደሆነም ያንንም እንድትረዱኝ እንዲታዩ ወይም ደግሞ እንዲታውቁም ፈልጌ ነው ማለት ነው ቪዲዮ የምሰራላችሁ። ዩቲዩብ በነገራችን ላይ በጣም ትዕግስት የሚያስጨርስ ስራ ነው ለኔ ማለት ነው። እርግጠኛ ነኝ አብዛኛዎቻችሁም ያው እንደኔ አይነት ሴንስ ሊኖራችሁ ይችላል እና በጣም አድካሚ ነው ዩቲዩብ። ይሄ እንዳለ ሆኖ ግን አንዳንዴ አለማወቅ የዩቲዩብን ህግ ዩቲዩብ እኛ የምንሰራቸውን ስህተቶች እሱ በግልጽ ይነግረናል ማለት ነው እና ያንን ባለማስተዋል በጣም ብዙ ርቀት በጣም ብዙ የምንለፋ በቃ በጣም ብዙ የምንደክም አለን ማለት ነው። ማለት ምንም ነገር ሳይገባን እንዴት ምን ማድረግ እንዳለብንም ሳናውቅ ዩቲዩብ ደግሞ ለምን እንደዚህ ማለት ስህተት ሰርተንም ይሁን ወይም ደግሞ የዩቲዩብን ህግ ሳንከተል ቀርተን ወይ ዩቲዩባችንን ሲዘጋ ወይ የሆነ ነገር እንትን ሲል ለምን እንደዚህ ምናምን ነገር ብዙ ደክሜበት ብዙ ለፍቼበት ምናምን ነገር እንላለን ማለት ነው እና ያ ደግሞ ዩቲዩብ በነገራችን ላይ እኛ የእሱን ህጉን ያስቀምጠውን ፖሊሱን አለመከተላችን ነው እንጂ በግልጽ ሁሉን ነገር አስቀምጧል ማለት ነው። ያ ደግሞ አንዳንዴ አውቀንም እናጠፋለን። አንዷ እኔ ነኝ፣ አውቄ አጠፋለሁኝ ወላሂ። ሁለተኛ ነገር ደግሞ ሳናውቅም የዩቲዩብን ህግ በመጣስ ብዙ የደከምንበት ቻናላችንን እናጣለን ማለት ነው እና አንዳንድ እስኪ የማውቀውን እናንተ ያልተረዳችሁትን ዩቲዩብ የሆነ ስህተት ስንሰራ ኮፒራይትም ሊሆን ይችላል፣ ምንም አይነት ነገር ይሁን እንዴት የት ጋ ነው በቃ ማለት እንትን ችግሩንም ወይም ደግሞ ከነ መፍትሄው ለራሱ ችግር የተፈጠረውንም ፓርትም ሆን ችግሩንም ደግሞ እንዴት ፊክስ ማድረግ እንደምንችል እነሱ በግልጽ ለኛ ሜሴጅ ይልኩልናል እና ያንን ሜሴጅ የት ጋር እንደሆነ አንዳንዴ አንረዳም እና ብናውቀውም ራሱ በቃ ትክክለኛው ይሄ ነው ብለን አናምንም እና በጣም ብዙ ሰው እንጠይቃለን። በጣም ብዙ ትለፋላችሁ እና እሱን ነው የማሳያችሁ ማለት ነው። ዩቲዩብ የሆነ ችግር ከሰራችሁ የሆነ ስህተት ከሰራችሁ ቀጥታ በኢሜይላችሁ መልእክት ይልክላችኋል ጋይስ እና ኢሜይላችሁ እናንተ ዩቲዩብ ያላችሁ ዩቲዩብ የምትሰሩ እህቶች በቃ ልክ ዩቲዩብ ላይ እንደምትገቡት ሁሉ ኢሜይላችሁንም ቀን በቀን ቼክ ማድረግ አለባችሁ ጋይስ። በቃ ዩቲዩብ እና ኢሜይል የተያዙ ነገሮች ናቸው ማለት ነው እና ምንም አይነት ስህተት ስንሰራ በኢሜይላችን ይልክልናል ስህተቱንም እንደገና ደግሞ ስህተቱንም እንዴት ፊክስ ማድረግ እንደምንችል ማለት ነው እና ኢሜይላቸውን ቀን በቀን ቼክ አድርጎ ጋይስ እና በኢሜይል ሁሉንም ነገር ይልክላችኋል። ብዙ አትድከሙ። በጣም ትንሽዬ ነገር አጋናችሁ በቃ ልክ ዩቲዩባችሁ ምንም እንደማይረባ አድርጋችሁ ቶሎ ተስፋ የምትቆርጡ አላችሁ ማለት ነው እና ምንም አይነት ስህተት ብትሰሩ ቻናላቸው እስካልተዘጋ ድረስ ዩቲዩብ በቃ ለዩቲዩብ ፓርትነር ፕሮግራም ወይም ደግሞ ዋይፒፒ ለሚባለው ፓርትነር ፕሮግራም ላይ አይመጥንም ብሎ ካሰበና በጣም ብዙ ስህተት ከሰራችሁ የዩቲዩብን ህግ ካጣሳችሁ ምንም በቃ ምንም ፖሊሱን የማትከተሉ ነገር ከሆነ በራሱ ጊዜ ያጠፋዋል ቻናላችሁን ማለት ነው እና ቻናሉ እያለ ዩቲዩብ አልቀበለኝ አለ ኸላስ ያኔ ዩቲዩቡ እንትን አይሰራ ምናምን ነገር ብላችሁ ሌላ ቻናል ክሬት ታደርጋላችሁ ማለት ነው እና ያ ደግሞ ትክክል አይደለም። የሀገሬ ልጆች ብዙ የደከማችሁበትን ቻናል ገና ሞኔታይዝ ስላልሆነ ወይም ደግሞ ኮፒራይት ስለመጣባቸው ብቻ በቃ አይሰራም ብላችሁ ተስፋ ቆርጣችሁ አትተውት ማለት ነው። ምክንያቱም አውቃለሁ ምን ያህል እንደምትደክሙበት ማለት ነው እና
ስህተት ካለበት ቻናላችሁ ኮፒራይት የሚሆን ምንም ይሁን የሆነ ችግር ካለበት እነሱ ይነግሯችኋል ማለት ነው። እና መጀመሪያ የዩቲዩብን ህግ ማወቅ ነው። የዩቲዩብን ህግ ካወቃቸው ምንም አይነት ስህተት አትሰሩ ማለት ነው። ህጉን መከተል ነው በቃ። ዩቲዩብ ትልቅ ፕላትፎርም ነው፣ ትልቅ ድርጅት ነው። ምንም አይነት የምንሸውደው ነገር ሊኖር አይችልም ማለት ነው። እና ያንን መረዳት ነው መጀመሪያ። እንደዛም ሆኖ ሳለ ስህተት ከሰራችሁ ደግሞ ያንን ስህተት እንዴት ማስተካከል እንደምትችሉ ይልክላችኋል። ቀን በቀን አብዴት እያደረጉ ይልካሉ ማለት ነው። እና ያን ነገር የት ነው የምናገኘው የሚለውን ላሳያቸው። ኢሜይላቸውን ዴይ ቱ ዴይ ማየት አለባቸው ማለት ነው። እና እኔ ኢሜይሌ ጋር አሁን ገብቼ ላሳያቸው ማለት ነው። በነገራችን ላይ ጎግልም ይሁን ዩቲዩብም ይሁን ጎግል አድሰንስ ማለት ነው፣ ሁሉንም እዚህ ነው የምታገኟቸው ማለት ነው። ኢሜይላችሁ ላይ ተመልከቱ። አሁን እዚህ ጋር ጉግል ፓይመንት፣ ጉግል አድሰንስ፣ ዩቲዩብ። ይህ አሁን ዩቲዩብ ነው። እዚህ ጋር እንደምታዩት የሆነ ችግር ሲኖር እዚህ ጋር ዩቲዩቦች ይልኩልኛል ማለት ነው። የጉግል ችግር ከሆነ ችግር የሚሆን መልካም ነገር የሚሆን በኢሜይላችን ይልኩልናል ማለት ነው። እዚህ ጋር ጉግል አድሰንስ አለ። ወደ ውስጥ ገብቻ ያላሳያችሁ ነገር እንትኔ ኢሜይሌ ፐብሊሸር አይዲ የአድሰንሴ ግልጽ እንዳይሆንብኝ ነው ስንቱን ሀይድ አድርጌ ዘርቀዋለሁኝ ኤዲት ሳደርግ ማለት ነው። እና ብቻ ግን ኢሜይላችሁ እዚህ ጋር ሁሉንም ነገር ይልክላችኋል ዩቲዩብ ማለት ነው። ምንም አይነት ስህተት ስሩ፣ ስህተት ሰርታችሁ ደግሞ ያንን ስህተታችሁን እንዴት ማስተካከል እንደምትችሉ፣ እንዴት ፊክስ ማድረግ እንደምትችሉ ከእነንትኑ ይልክላችኋል ማለት ነው። እና እንደምታዩት ነው በቃ። አሁን እኔ ዩቲዩብ ከክሬት ካደረጉ ጀምሮ ጎግል እና ዩቲዩብ ጉግል አድሰንስ ማለት ነው። ይሄ ብቻ ነው የሞላው እንትኔን ማለት ነው ኢሜይሌን። እና እዚህ ጋር ነው የምታገኙት ጋይስ። ምንም አይነት ስህተት ስሩ በደቂቃዎች ውስጥ ኢሜይል ይልኩላችኋል ዩቲዩቦች ማለት ነው። እና አትጨናነቁ። ቻናላችሁ ያበቃለት አድርጋችሁ አታስቡ። እዚህ ጋር አይታችሁ እንትን ችግሩን ፊክስ ማድረግ ትችላላችሁ ማለት ነው። የሀገሬ ልጆች በኢሜይላችሁ ነው። ኢሜይላቸውን ዴይ ቱ ዴይ ቸክ አድርጉ። እንደምታዩት ነው ማለት ነው። እና ኢሜይላቸውን ሁል ጊዜ እዩ ማለት ነው። የሀገሬ ልጆች ያው እንደምታዩት ነው። ዩቲዩብ ነው እንዳለ ዩቲዩብ ጎግል፣ ዩቲዩብ ጎግል፣ ዩቲዩብ ጎግል፣ ዩቲዩብ ጎግል ነው። ምክንያቱም ቀን በቀን አፕዴት እያደረጉ መልካም የሚሆን መልካም ስላችሁ ጥሩም ከሆነ ኮንግራ እያሉ ይልኩላቸዋል። በቃ አይደለ ህጉን እንደተከተላቸው ይሆን አፕሪሼት ያደርጓቸዋል ማለት ነው። እና ያንንም ይልካሉ። ችግርም ካለ ደግሞ ችግሩንም ይልካሉ ማለት ነው። እና ዩቲዩብ በነገራችን ላይ ክሊር የሆነ ነው። የኛ ለመረዳት ነው፣ እውቀቱ ያስፈልጋል። እኛ ደግሞ ያን ያህል እኔ አሁን በግሌ በጣም ብዙ የማላውቃቸው አሉ። እና ማንበብ ነው፣ አንብቡ። እንደገና ደግሞ በዚህ አጋጣሚ የውጭ ቻናሎችን እዩ የሀገሬ ልጆች ማለት ነው። የውጭ ቻናሎች በደንብ በቃ አይደለ በግልጽ ያስረዳሉ። ምንም አይነት ነው። በተለይ የህንድ ዩቲዩበሮች እኔ እነሱን ሁሉ ጊዜ ይከታተላለሁኝ ማለት ነው። እና በጣም ስለ ዩቲዩብ በደንብ የሚያስተምሩ ትልልቅ ቻናሎች አሉ። የውጭ ቻናሎች እንዲታዩ ሪኮሜንድ አደርጋቸዋለሁ ማለት ነው። የሀገሬዎች አዳዲስ ጀማሪዎች ስለ ዩቲዩብ በደንብ ለማወቅ በደንብ ለመረዳት ከፈለጋችሁ ማለት ነው። እና ኢሜይላቸውን ዴይ ቱ ዴይ ቸክ አድርጎ ማለት ነው። እና ኢሜይል ዩቲዩብ በቃ ዩቲዩባቸውን የሆነ ስህተት አለበት ብላችሁ ከተጠራጠራችሁ ወደ ኢሜይላቸው መምጣት ነው በቃ። ኢሜይላቸውን ቼክ ማድረግ ነው፣ ይልካሉ በደቂቃዎች ውስጥ ማለት ነው። እና ይህን ነው የምላቸው የሀገሬ ልጆች፣ በጣም ቀላል ነው ማለት ነው። እና እዚህ ጋር ደግሞ ሶሻል ውስጥ ስትገቡ ደግሞ ኮሜንት የተደራረጋችኋቸው በጥቅሉ ዩቲዩብ ላይ ኮሜንት አድርጋችሁ ለዩቲዩብ አይሚን ለኮሜንታቸው ሪፕላይ እያደረጉላቸውን በሙሉ እዚህ ጋር ነው የምታገኙት ማለት ነው። እና ምክንያቱም አንዳንዴ በእንትን በዩቲዩብ ስቱዲዮ አይመጣም እና እዚህ ጋር ነው ሁሉንም የምታገኙት አክቲቪቲው ማለት ነው። ዩቲዩብ ላይ ኮሜንት የምትደራረጉት ምናምን ነገር እዚህ ጋር ታገኙታላችሁ፣ ሪፕላይ እየተደራረጋችሁት ማለት ነው። አሁን እዚህ ጋር እኔ ኮሜንት አድርጌ መለሱልኝ ነው ይሄ ሁሉ ማለት ነው። እንደምታዩት ነው ኢሜል ላይ ሁሉም ኢሜል ያለ ማለት ነው። አሁን እዚህ ሁሉ ግን ያልመለስኳቸው ናቸው ማለት ነው። እና ወይም ደግሞ እኔ ጽፌላቸው እነሱ የመለሱልኝ ማለት ነው። እና ኢሜላችሁ ጋር ሁሌም ቢሆን ከዩቲዩብ ያላችሁ ከኢሜላችሁ ጋር ሁሌ ዴይ ቱ ዴይ ኢሜላችሁን ቼክ ማድረግ አለባቸው ማለት ነው።
እና ይህን ይመስላል የሀገሬ ልጆች። ምናልባት የማታውቁ ካላችሁ እርግጠኛ ነኝ ይሄ ቪዲዮ ይረዳችኋል ብዬ አስባለሁኝ ማለት ነው። እና ከኢሜላቸው ጋር ያላቸው አታችመንት ልክ እንደ ዩቲዩባቸው ይሆንላቸዋል የሀገሬ ልጆች። በጣም ቀላል ነው። ችግርም ካለ እዚሁ ካገኙታላቸው የችግሩን መፍትሄ እዚሁ ታገኙታላቸው ማለት ነው። ከዚያ በኋላ ኋላስ ወደ እርምጃ ነው ችግሩን ለማስተካከል እና ትንንሽ ነገሮችን አጋናቸው እንትን አትጨናነቁ፣ ራሳቸውን አታጨናንቁ። በጣም ቀላል ነው ጋይስ። ዩቲዩብን ማለት አንብባችሁ መረዳት ነው። ማንበብ ካልቻላችሁ ደግሞ ከጉግል ጋር መታገዝ ነው በቃ። ወላሂ እኔ አሁን ከጉግል ጋር ነው እንጂ አንብቤ ብዙ የምረዳው ነገር የለም ማለት ነው። እና ይህንን የምላቸው ሀገሬ ልጆች እርግጠኛ ላይ ይጠቅማቸዋል ብዬ አስባለሁኝ ማለት ነው። እንደምታዩት ነው። እነዚህ ሁሉ አሁን ገና ያልከፈትኳቸው ናቸው። ቀን በቀን ነው በቃ ኢሜል ላይ ይመጣልኝ ማለት ነው ቴክስት ከጉግልም ይሁን በነገራችን ላይ በዚህ አጋጣሚ ማለት ነው ዩቲዩብ እና ጉግል አድሰንስ ምንም ያገናኛቸው ነገር የለም። ኦልሬዲ ጉግል አድሰንስ የራሱ የሆነ ራሱን የቻለ ካምፓኒ ነው። ዩቲዩብ ራሱን የቻለ ካምፓኒ ነው ማለት ነው። እና ጉግል አድሰንስ ላይ ችግር ካለ ጉግሎች ናቸው እንጂ የሚልኩላቸው ዩቲዩቦች አይደሉም ማለት ነው። እና እነዚህም የተለያዩ ፕላትፎርሞች ናቸው ልላቸው ነው ሀገሬ ልጆች። ኢንሻላህ ስለ ዩቲዩብ አንዳንድ የማውቃቸውን ሸር አደርጋቸዋለሁኝ ባላ ፈቃድ ማለት ነው። ኢንሻላህ እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ያው ለማታውቁት ነው መቼም ይህንን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ለማታውቁት ግን ይጠቅማቸዋል ኢንሻላህ ማለት ነው። እና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት ቻናሌን። ከልብ አመሰግናለሁ የሀገሬ ልጆች። ሰላም አለይኩም ወራህመቱላሂ ወበረካቱ።